ሰበር መረጃ እንግዲህ በዛሬው ዕለት በአሳቦት ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም የሚኖሩ አባት በማይታወቁ ኃይሎች በትላንትናው ዕለት ሕይወታቸው እንዳለፈ ተነግሯል። ዛሬ ሥርዓተ ቀብራቸው በዛው በአባታችን በአቡነ ሳሙኤል ገዳም በእናቶች ገዳም ተደርጓል። ቦታው በአሁን ላይ በጣም በከባድ ጭንቅና ውጥረት ውስጥ ነው የሚገኘው። በዛ ያሉ አባቶች ወደ ጫካ ሄዶ ከብት ለማብላት እንጨት ለመስበር ከእናቶች ገዳም ወደ አባቶች ገዳም እንኳን ለመንቀሳቀስ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። የሚመለከተው አካል የሚጠበቅበትን ሊያደርግ ይገባል። እኚህ በትላንትናው ዕለት የሞቱት አባት ካህን ናቸው። ከገዳሙ ስር የሚኖሩ ከ60 በላይ የሚሆኑ ክርስቲያን አባወራዎች ከገዳሙ እንግዲህ ከቦታው ላይ ተፈናቅለዋል። አሁን ባዶ መሬት ሆኗል ያ ቦታ። ከዚሁ ከጸጥታ ችግር ጋር በተገናኘ ከአሁን ፊትም አንድ አባት በዋሻ ውስጥ እያሉ በመሳሪያ ተደብድበው እንደሞቱም ይታወቃል። እኛ አባትም ዛሬ በሶስት መሳሪያ ተመተው ነው ደረታቸው ላይ እና ሆዳቸው ላይ የሞቱት። ስለዚህ የሚመለከተው አካል ትኩረት ሰጥቶ ይህን ነገር መፍትሄ ካልፈለገ የገዳሙ አባቶች ሕይወት ቀጣይነት አስጊ ነገር ላይ ስለሚገኝ ሁሉም ሰው ትኩረት ሰጥቶ ይሄንን ነገር ቢናገር ለገዳሙ ድምጽ ቢሆን ተገቢ ነው ብዬ አስባለሁ። ሁላችሁም ባላችሁበት ጸሎት እያደረጋችሁ ለሚመለከተው ሁሉ ይሄ መረጃ እንዲደርስ አድርጉ። እግዚአብሔር ገዳማችንን ይጠብቅልን።